እናይስጥልኝ እንደምን አደራችሁ ያደራችሁት እንደምን ዋላችሁ አድማጮቻችን ተመልካቾቻችን በአለም ዙሪያ ሁሉ ሆናችሁ ይህንን የሐሳብ አድማስ ፕሮግራም የምትከታተሉ አናድፉ ብለናል በዚህ በዛሬው የሐሳብ አድማስ ፕሮግራማችን ሰፋ ባሉ ኦሮሚያ አጎራባች ህዝቦችና በኦሮሚያ መካከል ያለውን አንዳንድ ግጭቶችና የመንግስት ችላባይነትን ይሄንን ነገር ወደ መንግስትም ለማቅረብ ጥሩ ፕሮግራም አዘጋጅተናል በዚህ ፕሮግራም ሰፊ የሆኑ ታሪካዊ ዳራዎች ምንድናቸው ታሪካዊ ዳራዎች ይሄን ነገር የሚያስከትሉት ያለፈው መንግስትስ በዚህ ነገር ላይ ምን አይነት ተጽዕኖ ነበረው ምን አይነት የጫራቸው ነገሮች እንደነበሩና ኦሮሚያና በዙሪያው የሚኖሩ ጎረቤቶቻችን በእንዴት አይነት ሁኔታ ይሄንን አስከፊ ወጥመድ ማለፍ እንዳለባቸው በዚህ ላይ እንመክራለን ተከታተሉን ከኔ ጋር ደነቦ ደቃባ ከለንደን ድሪቤ ደመቅሳ ደግሞ ከኦስሎ ከኔ ጋር አሉ እንኳን ደህና መጣችሁ ፓናሊስቶቻችን አመሰግናለሁ ኦኬ ወደ መጀመሪያው ጥያቄ እሄዳለሁ እኔ ይሄ የቦርደር ኢሹ በሶማሌ ክልልና በኢትዮጵያ ያለው የሶማሌ ክልልና በኦሮሚያ መካከል ባለፈው መንግስት በቲፒኤልኤፍ ጊዜም ነበረ እና ታሪካው ዳራው ከዛም ያልፋል የቦርደር ግጭቱ ይሄ ሶማሌ የኢትዮጵያ ሶማሌ ከመምጣቱ በፊት እንደ ግሬተር ሶማሌ ኮንሰፕትም ግጭቶች ነበሩ አሁን ሰሞኑ ደግሞ ከአፋር ጋርም የምናየው ግጭቶች አሉ በተለይ በዚህ ይሄ አዲሱ ለውጥ መንግስት ከመጣ በኋላ አትሊስት አንድ ጊዜ በአመት ወይንም ሁለት ሶስት ጊዜ ግጭቶች ይኖራሉና የዚህ ግጭት ታሪካዊ ዳራው ምንድነው ከምን የመነጨ ነው ብለህ ታስባለህ ወንድሜ ደነቦ እስቲ በዛ ላይ ሰፋ ያለ የታሪክ ምሁርም ስለሆንክ ሰፋ ያለ ያንተን እይታ ብታቀርብልን ለአድማጮቻችን አመሰግናለሁ ተክላብ ያው ቀደም መግቢያ ላይ የተመለከትናቸው ሁለት የቪዲዮ ክሊፖች አሉ አጭር
ፉቴጅ ናቸው ሁለቱም ግን ስለምን ያወራን እንደሆነ በደንብ ካፕቸር ያደርጋል መሬት ላይ ያለውን ሁኔታ በደንብ የሚያሳይ ነው በሶማሌና በኦሮሞ ማህበረሰብ መካከል ምንም አይነት በህዝቦች መካከል ልዩነት የለም ግጭት የለም ይህ ህዝብ ሁለቱም ህዝቦች ለዘመናት ለክፍለ ዘመናትም ልንለው እንችላለን በሰላም አብሮ የኖሩ ህዝቦች ናቸው በሰላም አብሮ የኖሩ ብዬስል ድንበር አካባቢ ግጭቶች አይኖሩም ማለት አይደለም ዚምዛም ግጭቶች ይኖራሉ ነገር ግን ይህ ህዝብ ግጭቶች በሚኖሩበት ጊዜ የሚነሱትን ግጭቶች እንዴት አድርጎ ማብረድ እንዳለበት እንዴት አድርጎ መፍትሄ ማበጀት እንዳለበት የተለያዩ ኢንስቲትዩሽኖች የራሳቸው ፋንክሽናል የሆኑ ኢንስቲትዩሽኖችን አቋቁሞ በእነኛ በኩል ግጭቶች ሲነሱ መፍትሄ ያመጣ ለብዙ መቶ አመታት አብሮ የኖረ ህዝብ ነው አሁን እየተመለከትን ያለነው ትሬንድ በሁለቱም ፖለቲካ አመራሮች በኩል ይሄንን የህዝቦችን አብሮ የመኖር በሰላም አብሮ የመኖርን ሁኔታ የሚያደፈርሱ እርምጃዎች ሲወሰዱ ነው መታየው እንደው ወደ ኋላ ትንሽ መለስ ብለን በመንመለከትበት ጊዜ በተለይ እንደዚህ አይነት እርምጃዎች የሚወሰዱት በሁለቱም በኩል ህዝቦች የህዝቦችን አቴንሽን ከሌሎች ችግሮች ዳይቨርት ለማድረግ ሲፈለግ ይመስለኛል እንደኔ አመለካከት ለምሳሌ 2018 2017 የነበረውን ከፍተኛ የሆነ በቫዮለንስ የታገዘ የኦሮሞ ተወላጆች ከዛ ከባቢ በብዛት ነው የተፈናቀሉት ያንን ያደረገው የአብዲሌ መንግስት ነው ሰፋ አድርገ ካየው ደግሞ ያ የሆነበትን ኮንቴክስት በመታየበት ጊዜ ከፍተኛ የሆነ የነጻነት ትግል ነበር የቄሮ ብሊሱማ ትግል እጅግ በጣም ከፍተኛ ሙቭመንት ነበር እና ያንን in the middle of that movement ነው እነዚያን ነገሮች ፕሮቮክ የተደረጉት ኮንሲኩዌንሱን አይተናል ያ የተፈናቀለው ህዝብ በብዙ 10 ሺዎች የሚቆጠር ሚሊዮኖች ካልሆነ እንደተፈናቀለ ነው የቀረው አሁንም እየተመለከተን ያለነው ተመሳሳይ ትሬንድ ነው የሶማሌ ክልላዊ መንግስት በዚህ ባሳለፍነው ሳምንት በመንግስት ካቢኔ ደረጃ ሁለት ዞኖችን ማቋቋሙ ነው የተገለጸው እነኛን ዞኖች ከተቋቋሙ በኋላ በኦሮሚያ ክልላዊ መስተዳደር ስር ይተዳደሩ የነበሩ መሬቶች የብዙ ቀበሌዎች ወደዛ አኔክስ መደረጋቸውን ነው መረጃዎች ያሳዩ ያሉት እና ያ መሆኑ በሶማሌ ወንድሞቻችን በኩል በኦሮሞም በኩል ተመሳሳይ ቁጣን ነው የቀሰቀሰው መሆን የለበትም የሚል ማለት ነው አሁን እንዳለመታደል ሆኖ ሁለቱም ህዝቦች በመረጡት መንግስት እየተዳደሩ አይደለም እንጂ በህዝቡ በመረጠው መንግስት የሚተዳደር ቢሆን ህዝቡ የሚለውን በሰሙ ነበር በሁለቱም በኩል በሶማሌ ክልልም በኦሮሚያ ክልልም በኩል ያለው ማለት ነው ላውድ ኤንድ ክሊር ነው እየተናገሩ ያሉት የሶማሌ ተወላጆችም ኖ ይሄ ነገር መሆን የለበትም ብሎ ነው ሰላማዊ ሰልፍ የወጡት በኦሮሚያ በኩልም ይሄ ነገር መሆን የለበትም ቢያንስ አሁን እንደዚህ አይነት እርምጃዎች ሲወሰዱ ቢያንስ መሬት ላይ ያለው ማህበረሰብ ኮንሰንት መኖር አለበት የአድሚኒስትሬቲቭ አሬንጅመንት ሲቀየር ማለት ነው ቢያንስ ኦኬ ኮንቴንሽን የሚነሳባቸው አካባቢዎችም ካሉ በህገ መንግስቱ መሰረት ምክንያቱም ሁሉንም ክልሎች ገቨርን የሚያደርግ የህጎች በላይ የህጎች በላይ የሆነው ህገ መንግስቱ ነው ህገ መንግስቱ ደግሞ ፕሮሲጀሮች አሉት እንደዚህ አይነት ነገሮች በሚነሱበት ጊዜ በምን አይነት መልኩ ሃንድል መደረግ እንዳለበት ኢንስቲትዩሽኖች አሉ የፌዴሬሽን ምክር ቤት አንዱ የተቋቋመበት ምክንያት አንዱ ይሄ ነው እነኝን ለማስፈጸም
ደሞዝ እየተከፈላቸው የሚሰሩ አካላት አሉ። ዜርፎር በዛ መሰረት መሄድ ሲገባው እንደዚህ አይነት ውሳኔ መወሰናቸው አንደኛ ለህዝቡም ያላቸው ከፍተኛ ንቀትን የሚያሳይ ነው። ለሁለቱም ህዝቦች ማለት ነው። ለዚህ ለኦሮሚያ ወይም ደግሞ ለሶማሌ ብቻም ለየብቻም እንትን የሚደረግ ነገር አይደለም። የሁለቱም ህዝቦች በእኩልነት ድምጻቸው መሰማት ነበረበት። ያን ማድረግ ያልተፈለገበት ምክንያት እንግዲህ ከዚህ ግጭት የፖለቲካ ትርፍ ማግኘት እየተፈለገ ነው የሚመስለው። በተለይ በኦሮሚያ ክልላዊ መንግስት መስተዳድር በኩል ዝም መባሉ ይሄ ነገር አትሊስት በውይይት ደረጃ ራሱ አለመነሳቱ ይሄ ምንድነው ኮሚሽን ባይ ኦሚሽን እንደሚባለው ማለት ነው። እና ነገሮች ከጦዙ በኋላ ነገሮች ወደ ግጭት ካመሩ በኋላ ሌላ ካርድ ለመምዘዝ ዝም የተባለ ነው የሚመስለው። ስለሆነም ባጭሩ የሰዎች የመሬት ላይ ያሉ ህዝቦች ድምጻቸው እየተሰማ አይደለም። የተወሰነው ውሳኔ ትክክል አለመሆኑን በድምጽም እያሰሙ ነው። እንግዲህ ሰላማዊ ሰልፍ ወጥተው መሬት ግራስሩት ላይ ያሉ ሰዎች ይሄ ትክክል አለመሆኑን ማለት ነው። ሰፋ አድርገህ ከተመለከትከው ደግሞ እስቲ ሰፋ አድርገህ እንመለስበታለን። ደርብ ወደ አንተ ልምጣና የታሪካዊ ዳራው ከ2018ም ያኔ ከተከሰተውና ከዛ በኋላም የሆኑትን ነገሮች ግምት ውስጥ አስገብቶ የፖለቲካ ትርፍ ለማግኘት የሚደረግ ህዝቦችን የማጋጨት ሴራ ነው ባጭሩ አይ ቲንክ ደነቦ ያለ ያለውና በአንተ በኩል ታሪካዊ ዳራው ምንድነው? ይሄ ዲስ ኮንቴንሽስ የሆነ ቦርደር ኮንፍሊክት በኦሮሚያ ሪጂናል ስቴት እና በሶማሌ ሪጂናል ስቴት እና በአፋር ሪጂናል ስቴት አሁን በኢንተርኔት ላይ ሰርኩሌትድ የሆነ ነገር አለ። ላስት ዊክ ላይ የአፋርን ግዛቶች ለኢሳ መስጠት በጭራሽ አይቻልም ምናምን ብሎ አሁን የአፋር መንግስት ክልላው መንግስት ፕሬዝዳንትን የሚከስ የድሮ የፖሊስ አይ ቲንክ አባል የነበረ ሰው አሁን ወደ ኤርትራ መተደግፈውን የተቀላቀለ ግሩፕ የተቀላቀለ ሰው እንደዚህ አይነት ነገር ተናግሮ ነበርና ምንድነው እነዚህ what is ታሪካዊ ዳራው ምንድነው? ለዚህ የቦርደር ኮንፍሊክት ወይም ኮንቴንሽስ እሱ ብላንተ የምታስበው ነገር ምንድነው የሚለውን ነገር እስቲ አብራርተህ ባንተ በኩል ደግሞ። አመሰግናለሁ ፕሮፌሰር ተክላ። አድማጮቻችን ይህን ፕሮግራም አይ ቲንክ ላይክ እና ሼር በማድረግ ተባበሩን። እያሰራጫችሁ ብዙ ሰዎች እንዲሰሙ እየላካችሁ ብታደርጉ በጣም ጥሩ ነው። አንገብጋቢ የወቅቱ ጉዳይ ስለሆነ ዲስከስ ስለምናደርግ ብዙ ሰዎች እንዲሰሙን ስለምንፈልግ ነው። ይሄን እንድትተባበሩን በአደራም ጭምር ነው የምንለምናችሁ። ይቅርታ ጥሪ በቀጥታ ችግር የለውም። አንዳንድ ጊዜ መላምቶችን ማቅረብ ይቻላል። ነገር ግን ደግሞ ከኛ የሚጠበቀው ትንሽ ከመላምቱ ዘለል አድርገን ሄደን በግላችንም ቢሆን ጥረት አድርገን እውነታውን ለማግኘት ወይም ወደ እውነታው ቀርበን ከዛ ለማህበረሰቡ በሚዲያ ብንገልጽ የተሻለ ነው ያስባለሁ። በእኔ በኩል ከመነሻው መንግስት ስልጣኑን ለማራዘም ወይም ስልጣን ላይ ለመቆየት በህዝቦች መካከል ግጭት ይፈጥራል ብዬ አላስብም። አያደርግም ማለት አይደለም። አንዳንድ ጊዜ ያንን የሚያደርጉ የተወሰኑ በመንግስት ውስጥ ያሉ አካላት ሊኖሩ ይችላሉ። እንደ መውጫ ቀዳዳ ሊታይ ይችላል። በጣም አጣዳፊ የፖለቲካ ሁኔታ ሲፈጠር ሊሆን የሚችል ነገር ነው እንደ ሐሳብ ማለት ነው። አሁን ባለው ሁኔታ ግን ይሄ ከዛ ጋር የተያያዘ ነገር ነው ብዬ አላስብም። ለግጭቶች በተለይ በፌደራል ስርዓት ውስጥ የህዝቦች ማንነት በቀጭን መስመር የተሰመረና ከዚህ ወደዚያ የዚህ አይነት ማንነት ከዚህ ወደዚህ የዚህ አይነት ማንነት የሚባል ነገር የለውም። ይሄ ሁሌም ያለ ነገር ነው። አንዳንዴ ለግጭት የሚዳርግ ነው። የተከሰተ ያለውም
በኢትዮጵያ በተለይ በሶማሌ እና በኦሮሚያ ክልል አጎራባች የወሰን አካባቢዎች እየተከሰተ ያለው ይሄው ነው። በተለይ ደግሞ የኦሮሞ እና የሶማሌ ክልሎች ከታሪክም ከባህልም ከማንነት መገለጫዎችም አንፃር ስናይ ብዙ የሚደራረቡ ገጽታዎችና ማንነቶች አሏቸው። በድንበር አካባቢም ከፍተኛ የሆነ የሰው እንቅስቃሴ አለ። ከዛ ጋር ተያይዞ ከአንድ ቦታ ወደ ሌላ ቦታ የመንቀሳቀስ ስራዎች ወይም ክስተቶች ይኖራሉ። እነዚህ ክስተቶች ሰው በተንቀሳቀሰ ቁጥር በሰዎች አእምሮ እንደ ድንበር የተቀመጠን አካባቢ ወይም ከለላ አብሮ ያንቀሳቅሳል። ይሄ ሄድ መለስ የሚል ነው። በተለይ ከወቅት ጋር ተያይዞ በተለይ አርብቶ አደር አካባቢዎች ላይ ያ እንቅስቃሴ እንዳለ በግልጽ እናውቃለን። በፌደራል ስርዓት ውስጥ እነዚህ አይነት ግጭቶች ሊከሰቱ እንደሚችሉ ታስቦ የነዚህ አይነት ግጭቶች አፈታትም በህገ መንግስቱም ተካቶ የፌዴሬሽን ምክር ቤትም የራሱ አይነት እንደዚህ አይነት የግጭቶች አፈታት ስርዓትን ዘርግቶ የተለያዩ ግጭቶች እስካሁን ድረስ በዚህ አይነት ሁኔታ ተፈተዋል። መሰረታዊ ወይም ዋና የምንለው የእንደዚህ አይነት ግጭቶች አፈታት ህዝቡን መጠየቅ ነው ወይም ሪፈረንደም ማካሄድ ነው። በዛ አይነት ሁኔታ ህዝቡ አንድ ወቅት በዚህ ክልል ውስጥ መተዳደር እፈልጋለሁ ሊል ይችላል። በሌላ ወቅት ደግሞ በዚህኛው ክልል ውስጥ መተዳደር እፈልጋለሁ ሊል ይችላል። አድቫንቴጆቹን አይቶ ተስፋዎችን አይቶ ሲያስተዳድረው የነበረው መስተዳድር ያደረሰበትን በደል ወይም ያላሳካለትን ምኞት ተከትሎ የሚወስነው ነገር ነው። እንደዚህ አይነት ውሳኔዎች በሶማሌ እና በኦሮሚያ ክልል አጎራባች አካባቢዎች ተካሂደዋል። እነዚህ አይነት ውሳኔዎች ህዝበ ውሳኔዎች እንዲካሄዱ የሚገፋፉ ጉዳዮች ከፖለቲካዊም ባሻገር የኢኮኖሚም ሊሆኑ ይችላሉ፣ አንዳንዴ ሃይማኖትም ሊሆኑ ይችላሉ። ኦሮሚያና ሶማሌ መካከል ሃይማኖትም የራሱ የሆነ ሚና አለው። በታሪክም የኦሮሞንና የሶማሌን ህዝብ በሂደት በአመታት የበለጠ ያራራቀ የመጣው የሃይማኖት ልዩነት ነው። ያ እንዳለ ሆኖ ፖለቲካው ከቅርብ ጊዜ ወዲህ የራሱ ጉልህ ሚና እንደነበረው እናውቃለን። ቅድምም እንደተነሳው ህዝቦች ተጋይተው በብዙ ሺዎች ሚሊዮኖች እንዲፈናቀሉ ተደርጓል። ብዙ ንብረት ወድሟል። ብዙ ህይወት ጠፍቷል። ያ መሆን ያልነበረበትና አሁንም ወደዛ እንዳይኬድ የሶማሌ ክልል መንግስትም የኦሮሚያ ክልል መንግስትም በሁለቱ ክልል መንግስታት አጎራባች ላይ የሚኖሩ ህዝቦችም የነቃ ክትትል ማድረግ አለባቸው። አሁን ያየናቸው ቪዲዮ ፉቴጆች ህዝቡ ቀድሞ የነቃና ማንኛውንም አይነት የከፋ ግጭትን ለማስቀረት የተዘጋጀ ይመስላል። ይሄ እጅግ ደስ የሚል ጉዳይ ነው። ከዚህ ግጭት የፖለቲካ ትርፍ የሚያገኝ አካል ያለ አይመስለኝም። ሊመስል ይችላል። ነገር ግን የሶማሌ ህዝብና የኦሮሚያ ህዝብ ስለተጋጨ ወይም ንብረት ስለወደመ ከዚህ ትርፍ የሚገኝ አይመስለኝም። የትኩረት ቅልበሳ ከሆነ ማአት ትኩረት የሚስቡ ከዚህም የባሰ ለዚህ መንግስት ፈታኝ የሆኑ ጉዳዮች አሉ። እነሱ ላይ ነው መተኮር ያለበት ብዬ አስባለሁ። አሁን ላይ ባለው ሁኔታ እነዚህ አዳዲስ የተባሉ ወረዳዎች በኦሮሚያ ክልል ስር ሲተዳደሩ የነበሩትን የሶማሌ ክልላዊ መንግስት ያለ ኦሮሚያ ክልላዊ መንግስት እውቅና የነጠቃቸው ወይም የወሰዳቸው አይመስለኝም። እንደዛ ከሆነ እርግጠኛ አይደለሁም። ለዛ አንዳንድ ጊዜ በነበሩ ዞኖች ውስጥ ወይም ወረዳዎች ውስጥ የቀበሌዎች መበራከት ህዝብ እየጨመረ በሄደ ቁጥር
ወይም ደግሞ ለአስተዳደር አስቸጋሪ በሆኑ ወረዳዎች ላይ ለሁለት ለሶስት የመክፈል እና ያ ቁጥሩን እያባዛው የመሄድ እድሎች አሉ። በርካታ በእንደዛ አይነት መልኩ የተፈጠሩ አዳዲስ ወረዳዎች፣ ዞኖች ኦሮሚያ ውስጥም አሉ። የዛ አካል ከሆነ አናውቅም። በተለይ ደግሞ በድንበር አካባቢ የነበሩ ከዚህ ቀደም በኦሮሚያ ክልላዊ መንግስት ስር መተዳደር ይኖርብናል ብለው የወሰኑትን የሶማሌ ክልል የክልሉ ምክር ቤት አባላት ያንን ከግንዛቤ ሳያስገቡ ዝም ብለው የወሰኑም ነገርም አይመስለኝም። እስከምናውቀው ድረስ የፌዴራል መንግስትና የሶማሌ ብሔራዊ ክልላዊ መንግስት በተሻለ ደረጃ አብረው በዓላማም ተስማምተው ከሚሰሩ የክልላዊ መንግስቶች መካከል አንዱ የሶማሌ ክልል ነው። ባንቸኩል ጥሩ ነው። በእኛ በኩል የኦሮሚያ ብሔራዊ ክልላዊ መንግስት መግለጫ አልሰጠ ወይም ደግሞ ይሄ እንደዛ ነው ስላላለ አውቆ ከዚህ ትርፍ ለማግኘት ነው ወደሚባል ነገር ሄደን ህዝብም ወደሚያስቆጣ ነገር ባንሄድ ጥሩ ነው ብዬ አስባለሁ። ማን በተመለከተ ቅድም ያልኩት ነው። በከተማ ውስጥ ያሉ ህዝቦች የማንነት መደራረብ ስላለ በአንዳንድ ሁኔታዎች ሽፍት የማድረግ ነገር ነው። እስካሁን በጋራ የማስተዳደር ስምምነት እንደተደረገ ነው ትዝ የሚለኝ። ከዛ ውጪ የሆነ ነገር ከሆነ አይመስለኝም። ኦኬ በሰከነ ሁኔታ ብናይ እና ለዚህ ውሳኔ ያበቁትን መሰረታዊ ጉዳዮች ብናቃቸው ጥሩ ነው። የክልል ምክር ቤት እሺ I think ደርቤ thank you በጣም 5 ደቂቃ ስለወሰደ እንደው ነገሮች ግልጽ እንዲሆኑ ያክል ደርቤን ጥያቄ ብጠይቀው እኔም የራሴ አመለካከት እሰጣለሁ። እኔ በዚህ ጉዳይ ላይ የራሴ አመለካከት ብሰጥ በጣም ደስ ይለኛል። ምክንያቱም የዛ አካባቢም ሰው ስለሆንኩኝ I think ታሪካዊ ዳራው ምን ይመስላል የሚለውን ነገር እኔ የራሴን አስተያየት ብሰጥ በጣም ደስ ይለኛል። እኔ ደነቦ አንተ ያልከው ይሄ የፖለቲካ ትርፍ ነው። ምንም እንኳን ጓደኛዬ ደርቤ በዚህ ነገር ባይስማማም ፖለቲካ ትርፍ ሐሳብ አለበት የሚለው ነገር somehow like 50% ነው ብዬ ነው የማስበው። ይሄ ባይሆን ኖሮ የፖለቲካ ተርሞይል በመጣ ቁጥር ኦሮሚያን ሀሬስ በማድረግ በጎረቤቶቿ ኦሮሚያን የማስጨነቅ ስራ አይሰራም ነበር። ደጋግሞ አሁን ያኔ ወያኔ በስልጣን እየወረደ በነበረበት ጊዜ የኦሮሚያን ህዝብ የማስጨነቅ ስራ ነበር ሲያደርግ ነበር። ህዝቦችን ከቦርደር የማፈናቀል ጦርነትን የማምጣት ሁላችንም የምናውቀው ነገር ነው እና እንደዚህ አይነት ነገሮች አይደረጉም ሊደረጉ አይችሉም ብሎ የሚለው ነገር I think naivety ይመስለኛል እኔ በኔ በኩል። አንደኛ ይሄ ነው። ሁለተኛ ደግሞ እኔ እነዚህ ነገሮች የሚከሰቱት ህዝቦች ቦርደር አካባቢ ያለው ህዝብ ማህበራዊ መስተጋብሩ በጣም ፍሉድ ከመሆኑ የተነሳ ህዝቦች ሳር እና ውሃ በተለይ የኛ አካባቢ ህዝብ ሳርና ውሃ ለሚሆንበት ቦታ ዘላን ህዝብ ከመሆኑ አንፃር ወደ ሶማሌ ክልል ይሄዳል። ሶማሌ ክልልም ወደ ኦሮሚያ ክልል ይመጣል እና ከዚህ የተነሳ የመጣ ግጭት ነው የሚለውንም ነገር ከህዝቦች መንቀሳቀስ የተነሳ የሰው ሞባይል የሆነ ሶሳይቲ እዛ አካባቢ ከመኖሩ የተነሳ የመጣ ነው የሚለውን ነገር ፈጽሞ I think የተሳሳተ ነገር ብዬ ነው የማስበው። እኔ ይሄን ነገር እንዳውም እንደዚህ አለዝበን ከምናይ በተለይ በመንግስት ውስጥ ያሉ ሰዎች seriously ይሄን ነገር ቢያዩት በጣም ጥሩ ነው ብዬ ነው የማስበው። I think with that seriousness there is nothing that they lose. ይሄንን ነገር ከዚህ የበለጠ አግዝፎ በማየት ከዛ በኋላ አግዝፎ ያዩትን ነገር በጥንቃቄ ስራ መስራት መልስ ለመስጠት መሞከር ነገሮችን እንደዚህ ከማለዘብ የተሻለ መፍትሄን የተሻለ ስራን ይሰራል ብዬ ነው የማስበው። በሶማሌ ክልልና ኦሮሚያ ሪጂናል ስቴት በሶማሌ ስቴት እና በኢትዮጵያ ስቴት መካከል የቆየ የዛ ግጭት ገፈት ቀማሽ ነው
ኦሮሚያ እየሆነች ያለችው ይሄንን የሌሎች ኢትዮጵያውያን በደንብ አንደርስታንድ ቢያደርጉ በጣም ጥሩ ነው ብዬ ነው የማስበው there is always greater Somalia claim አለ በኢትዮጵያ ስቴት ላይ ሶማሌ ኤሊቶች ክሌም የሚያደርጉት መሬት አለ እና ያ ክሌም የሚያደርጉት ቦርደር አለ this ምን ክደው ነገር አለ አልሸባብም አሁን the latest rhetoric of al-Shabaab ያንን unity so unity among Somali የሚለውን ነገር የሶማሌ ህዝብ አንድ ቢሆን ለኦሮሚያ ህዝብ ምንም ችግር የለበትም ነገር ግን ያ ነገር ምንድነው የሚይዘው and I think እነሱም ለዘብ ብሎ ነው እንዲያዩ የምፈልጉ someone who is educated from that locality we on the frontiers of Somalia has been ይሄ ሶማሌ state when nation በኢትዮጵያ ላይ claim የሚያደርገው ነገር ገፈት ቀማሽ ነው ይሆንን ያለ ነው ብዬ ነው የማስበው ይሄን seriously ማየት በጣም ያስፈልጋል እና ከአፋርም ጋር the same claim ነው አፋርም ጋር ችግር እንዲኖር የሚያደርገው ያ የኤሊት claim አለ የላንድ claim አለ የመሬት claim አለ የህዝቦች claim አለ እኔኮ አሁን እኮ እኛ እዚህ ዝም ብለን ሚኒማይዝ አድርገን ብንተው ሚኒማይዝ ሊሆን ይችላል ነገር ግን ቦራና የሚባል ቦራና አንጋፋ ኦሮሞ የሚባለው ቦራ ሶማሌ ቡዮም ተብሎ እኮ ነበር የሚታወቀው ያን በግሬተር ሶማሊያን ድሪም በሚያደርጉበት ጊዜ ቦራና የሚባል ህዝብ ራሱ ሶማሌ ነው ቡዮ የሚባል ሶማሌ የሚልበት ነገር ስለዚህ ታሪካዊ ዳራው በጣም ሰፊ ነው በዚህ ስፋት ካላየን በስተቀር በዚህ ጥልቀት ካላየን በስተቀር ይሄ እነሱ በዛ በኩል ሊመጣ የሚችለው ግፊቱ ይሄን ያህል መጠነ ሰፊ መሆኑን ካላሰብን በስተቀር ለዚህ መፍትሄ ልናደርግ እንችላለን ብዬ ነው ያላሰብኩት ይሄን ካልኩኝ በኋላ እነዚህን ችግሮች ስለሚያቅ ያለፈው መንግስት በደንብ ብሎ የተጠቀመው ኦሮሚያን ፖለቲካሊ ሃሬስ ለማድረግ መለስ ዜናው እኮ በግልጽ የተናገራቸው ነገሮች አሉ ኦሮሚያን ከፈለግን ሽሪንክ ማድረግ እንችላለን ብሎ የተናገራቸው በሚዲያ ላይ ሁሉም የምታወቁ አነጋገሮች አሉ እና one of the contentious issue that has been used by previous government to shrink and politically harass Oromia is a regional state ይሄን ነገር እንዴት ነው የሶማሌ ወንድሞቻችን ማየት ያለባቸው the elites of Somalia ይሄን ነገር እንዴት ነው መገንዘብ የሚኖርባቸው የሚለው ነገር ነው እኛን በደንብ ለመነጋገርም ከነሱ ጋር ወንድሞቻችን of course ወንድሞቻችን ናቸው ሶማሌዎች of course ህዝባችን አሁንም ቢሆን nobody can stop these are nomads people it's the identity around at the border is fluid አንዱ ወደ አንዱ ይሄዳል አንደኛው ወደ አንደኛው ይመጣል ነገር ግን አሁን ያለው ግጭት የግዛት ግጭት ነው እንጂ የሳርና የውሃ ፍለጋ ግጭት አይደለም please don't minimize like that it's not fair to the people that are dying በዛ አካባቢ እየሞቱ ያሉት እየተሳደዱ ያሉት እየተፈናቀሉ ላሉ ህዝቦች ፌር አይደለም እንደዚህ ማለት to speak like this to them right now when they are enduring so much pain እና እኔ እንደዚህ ታሪካዊ ዳራውን ከዚህ አንፃር ብናየውና even ከሶማሌ ወንድሞቻችን ጋር ስንነጋገር ራሱ please don't make us at the receiving end of the conflict the lingering conflict that you have with Ethiopian state at the receiving end of the conflict you have with Ethiopian state don't make Oromo at the receiving end of that እንደዚህ አይነት ኮሙኒኬሽን ነው ማድረግ ያለብን ብዬ ነው ማስበው